ኒውሮሳይንስ እንደሚነግረን ኦሲዲ ማለት የአእምሮ የመልእክት ቅብብሎች መዛባት ነው ብሎ ይነግረናል። ይህም የሚፈጠረው ሲኤስቲሲ ሉፕ በምንለው የአእምሮ ወረዳ ውስጥ ነው፣ ወይም ደግሞ ኮርቲኮ ስትሪያቶ ታላሞ ኮርቲካል በምንለው የአእምሮ ክፍል ውስጥ ማለት ነው። ነገሩን ለማቅለል አእምሯችሁን ልክ እንደ መኪና ማርሽ አስቡት። በተለምዶ የሚያስጨንቅ ነገር ሲመጣ አእምሯችሁ ማርሽ ይቀይርና ወደ ሌላ ሐሳብ ይሻገራል። በኦሲዲ ጊዜ ግን ማርሹ ይያዛል፣ ይቆለፋል። እንዴት? አንደኛ የአእምሮ ክፍል የሆነው ካውዴት ኒውክለስ የሚባለው ጭንቀቱን ማጣራት ወይም ብሬክ መያዝ ያቅተዋል። ሁለተኛ ብሬኩ ስለተበላሸ ታለመስ የተባለው ክፍል አደጋ እንደሌለ እያወቀ አደጋ አለ እያለ ይጮሃል። ስለዚህ እብድ የሆናችሁ ይመስላችኋል፣ ግን አይደለም። ምን ሆኜ ነው ትላላችሁ? ያለባችሁ ችግር ምንድነው? የአእምሯችሁ ማርሽ ስለተያዘ የማንቂያ ደውላችሁ ከተገቢው በላይ እየሰራ ነው። አእምሯችሁ እየዋሻችሁ ነው፣ ነገር ግን ስሜቱ 100% እውነት ይመስላል። ይህ እንግዲህ የምዕራባውያን ችግር ብቻ አይደለም፣ የሰው ልጆች ሁሉ ችግር ነው። በአሜሪካን አገር ብቻ ከ40 አዋቂዎች አንዱ በኦሲዲ ይቸገራል። የዓለም የጤና ድርጅትም ደግሞ ሰውን ከስራ ከሚያስተጓጉሉ 10 ዋና ዋና ህመሞች ውስጥ መድቦታል። ነገር ግን ወደኛ ሀገር ደግሞ እንምጣ እስቲ። በአፍሪካ በተለይም በኢትዮጵያ ለዚህ ህመም የተሳሳተ ስም እንሰጠዋለን። መንፈሳዊ ጥቃት ነው እንላለን፣ እርግማን ነው እንላለን፣ ወይም ደግሞ ግለሰቡ ጸባየ ከባድ ሰው ነው፣ ሰው ናት ብለን እንጠራለን። በዚህ መገለል፣ በዚህ ስቲግማ ምክንያት ሰዎች ትክክለኛውን ህክምና ሳያገኙ በጥቂቱ ከ10 እስከ 17 ዓመታት በዝምታ እንደሚሰቃዩ ጥናቶች ያሳያሉ። ይህ ህመም በሁለት የዕድሜ ክልሎች ይጀምራል። በልጅነት በ10 ዓመት አካባቢ ወይም በወጣትነት ደግሞ በ21 ዓመት አካባቢ ህመሙ ይጀምራል ማለት ነው። እንግዲያውስ እንደዚህ የሆነ ከሆነ በቤታችሁ ወይም በግል ህይወታችሁ ውስጥ ብቻችሁን እንደሆናችሁ ከተሰማችሁ፣ ብቻችሁን እንዳልሆናችሁ መረጃው ደግሞ ያረጋግጣል። ታዲያ ተስፋ አለ ሆይ? አዎ ህክምና አለ፣ ተስፋ አለ። ነገር ግን ህክምናው ትንሽዬ ሊያስገርማችሁ ይችላል። እንገራችሁ።